ሚስቴር አባትሽ ሲወድቁ አንቺ የት ነበርሽ? ውጭ እየተጫወትኩኝ ነበር። ጩኸት ስትሰሚ ነው የመጣሽው? አዎ፣ ጩኸት እንደሰማው ወደ ቤት ስመጣ አባዬ ወድቆ ነበር። ከዛ እኔም በድንጋጤ ወደኩኝ። የወደኩበት ቦታ ጥሩ ስላልነበር የጀርባ አጥንቴ ተጎዳ። ከዚያ በኋላ ነው መራመድ ያቃተሽ? ግን እዚህ ድረስ መተሽ አባትሽን እንዳየሽው ነው የወደቅሽው? አዎ፣ አባዬ ልክ ወድቆ እንዳየሁት ማጅራት የሆነ ነገር ሲከብደኝ ታወቀኝ። ከዛ በኋላ ግን አላስታውስም። በዚያ ሰዓት እናትሽ ወይዘሮ ሙሉ ቤት ውስጥ ነበሩ? አዎ፣ ቤት ነበረች። እናትና አባትሽ ደጋግመው ይጨቃጨቁ እንደነበር የቀድሞቹ ተከራዮች ነግረውኝ ነበር። ምናልባት አባትሽ ላይ የተፈጠረው ነገር ድንገተኛ አደጋ ባይሆንስ? እኔ እንጃ፣ እኔ አላውቅም መርማሪ። ሚስቴር ምናልባት አስባበት ባይሆን እናትሽ አባትሽን ከማን ጋር ነው እያወራሽ ያለሽው አንቺ? ጤና ይስጥልኝ ወይዘሮ ሙሉ፣ መርማሪ ዳንኤል እባላለሁ። ቆይ ምን ፈልገህ ነው ማንም በሌለበት ያለኛ ፍቃድ ልጅቷን እየጨቀጨካት ያለው? ነው ስለ ባለቤቱ አሟሟት ጉዳይ አንዳንድ ጥያቄዎችን እየጠየቅኳት ነበር። እና ታዲያ ቢሆንስ እኛ ባለቤቶቹ በሌለንበት ነው ያለኛ ፍቃድ? ምን አድርጊ ነው የምትላት እንችላ አንድ ፍሬ ልጅ? ግን እኮ ባለቤቱ... እሺ አሁን ይሄን ቤት ለቀህ ውጣ፣ ውጣልኝ። እሺ ካጠፋው በጣም ይቅርታ፣ እወጣለሁ። ምንም ነገር ማወቅ ካለብህ እኔ መንገር እችላለሁ። ልጅቷን እናታስጨንቃት ከዚህ በኋላ። ለሰውየው ምንድን ነው የነገርሽው? እማዬ ምንም ነገር አልነገርኩትም። እንዳትዋሺ። ምንድን ነው ያልሽው ሰውየውን? እኔ ምንም አላልኩትም እማዬ፣ አላውቅም ነው ያልኩት። እውነቱን ንገሪኝ፣ ሰውየው ምንድን ነው ያልሽው? እማዬ እኔ ምንም ነገር አላልኩትም። ወኪ ጸጉሬ ከዚህ ከቤት እንዳትወጪ ደጋግሜ ነግሬሻል ነበር። ማንንም ሰው እንዳታገኝ አላልኩሽም? እኔ እኮ አልወጣሁም፣ እሱ ነው መጥቶ የጠየቀኝ። እባክሽ ጸጉሬን እማዬ። ይኸውልሽ ማንም ሰው መልካም መስሎ ይቀርብሽና በጎዶሎሽ ለመሳቅ ነው። እሺ አንቺ ሽባ ነሽ። ሽባነትሽን አውቀሽ አርፈሽ ተቀመጪ። ቅርታ ይኸውልሽ ከዚህ በኋላ ከዚህ ከቤት ንቅንቅ ብለሽ አትወጫትም። እንደለመድሽው በመስኮት ስታጮልቂ ትያታለሽ። እሺ እማዬ እባክሽን ልቀቂኝ። ወደዛ እባክሽን እማዬ። አሁን ቆይ ምን ሆንኩ ብለሽ ነው እንደዚህ የምታለቅሽው? ምንሽ ተነካና ነው? ማትረቢ እማዬ እባክሽ፣ እማዬ እማዬ እባክሽ። እማዬ እማዬ። ወይ ያሬድ መታሃል እንዴ? አዎ። ምንድን ነው እማዬ? ፍዝዝ ብለሻል። የተፈጠረ ነገር አለ እንዴ? አረ ምንም አልፈዘዝኩም፣ ሰላም ነው። አውቃለሁ እማዬ፣ እኔን ላለማስጨነቅ ነው አይደለ? አሁን እኮ ልጅ አይደለሁም እማዬ፣ አድጌልሻለሁ። ሁሉም ነገር ይገባኛል። የአባዬ ጉዳይ ነው አይደል እንደዚህ የሚያስጨንቅሽ? አዎ ልጄ፣ አባት ብር ከላከና ከደወለ ይኸው 3 ወር አለፈው። ምን እንደማደርግ እኮ ግራ ግብት ብሎኝ ነው። እማዬ ደግሞ የአባዬን ስራ ታውቂ የለ እንዴ? ሹፌር እኮ ነው። ይሄኔ የሆነ ኔትወርክ የሌለበት ጫካ ውስጥ ሆኖ ይሆናል። እሱንም አመቻ አጣሁት ብለን ነው። ይኸው ኪራይ ከከፈልን 3 ወር አለፈ። እንደው ትዬ ሙሉ ጥሩ ሰው ስለሆነች ነው እንጂ ሌላ ሰው ቢሆን ኖሮ ይሄን ያህል ይታገሰን ነበር። እኔንም ግራ ያጋባኝ እኮ የሱ ነገር ነው። እሱስ ልክ ነሽ እማዬ፣ ግን እኮ አንቺ መጨነቅም ማሰብም የለብሽም። እያንዳንዷን ነገር የፈጠረን እግዚአብሔር ያውቃል። ሁሉንም ለሱ መተው ነው ያለብን። እንዲሁ ነገሩን ነው የምልህ እንጂ እሺ፣ እኔ መካሪ አልጨነቅም፣ እተወዋለሁ። እማዬ
ግን ወይዘሮ ሙሉ ብቻቸው ነው አይደል የሚኖሩት? ምን ነው ለምን ጠየቀኝ? አይ አሁን እኮ ስገባ ከሆነ ሰው ጋር ሲያወሩ ሰምቼ ነው። አንተ ወደ ጓሮ ዞርክ እንዴ? ኧረ አልዞርኩኝም እማዬ፣ ስለሰማው ብቻ ነው። ነግሬሃለሁ። ስንገባ አስጠንቅቀው ነው ያስገቡ። አንድም ሰው በስህተት ወደ ጓሮ እንዳይዞር ተናግረዋል። ደግሞ ያንን ሰምተሃል አይደለም? አዎ ሰምቻለሁ እማዬ፣ ግን ድምጽ የሰማው ስለመሰለኝ ነው። ድምጽ ሰማ አልሰማ አያገባህም። ጸጥ ብለን የራሳችንን ኑሮ ነው መኖር ያለብን። ነግሬሃለሁ ልጄ። ታዛዥ ነኝ እማዬ። አሁን በቃ ቆንጆ መቅሰስ ልስራልሽ። አሁን አይደል ከትምህርት ቤት የመጣኸው? እኔ እሰራለሁ፣ ባይሆን አንተ አረፍ በል። እማዬ ምንም አልደከመኝም። አንቺ ዘዥኝ፣ እኔ የፈለግሽውን ነገር እሰራለሁ። እሺ በል፣ ደስ ይበል፣ ሂድና ስራ። እኔ አርፍልሃለሁ። እሺ እማዬ። እማዬ ግን ይሄ ነገር እኮ ምንም ለውጥ የለውም። ለምን አታዩ? ቆይ አንቺ ልጅ ለምንድን ነው የማይመለከትሽ ነገር የምታወሪው? ግን ነርሷ እኔ እንጂ አንቺ ነሽ እንዴ? አይ ያው ለውጥ የለውም። አንቺ አፍሽን ዝጊ እያልኩሽ ነው። እሺ በቃ እማዬ። ምን ላድርግሽ? አይ እማዬ ራበኝ። ቀኑን ሙሉ እኮ ምንም ምግብ አልበላሁም። ጠዋት ሳህን ላይ ያደረኩልሽስ ምግብ? እሱማ ስለተበላሸ እኮ ደፋሁት። ደፋሁት? የኛ ቀበጥ። እኔ አፈር ድሜ ግጬ እህል አመጣለሁ፣ አንቺ እያወጣሽ ትደፊያለሽ። ለምን የት ነው የደፋሽው? ተበላሽቷል ብዬ እኮ ነው እማዬ። ቅርጫት ውስጥ ነው የደፋሁት። ቅርጫት ውስጥ? እንዴት አድርጌ እንደማበላሽ አሳይሻለሁ። አንቺን እዚህ አስተኝቶ መቀለብ ማትረዲ። እንደ ደፋሻት እቺን አንስተሽ አይኔ ያየ ጭርስ አድርገሽ ትበያታለሽ። ኧረ እማዬ ተበላሽቷል እኮ። አንሽና ቢው እማዬ ይሄ እኮ ቆሻሻ ነው፣ ተበላሽቷል። አንሽና ቢው አልኩሽ እኮ። በእናትሽ እማዬ። አንቺ ሰምሽና ሳይም እንዴ ቢይ እያልኩሽ ነው። ጨርሰሽ ቢዩ። ኧረ እማዬ በእናትሽ። ይኸውልሽ አንቺ ልጅ አንሺና ጨርሰሽ ቢዩ እያልኩሽ ነው። ጉረሽው። አንቺ ጉረሽው። ቢወጣ ራሱ መልሼ አንስቼ ነው የማጎርስሽ። ነግሬሻለሁ። ቢና ጨርሹ። ጉረሺ። ነግሬሻለሁ ዛሬ ቀን አሁን እያየሁሽ ይሄን ምግብ ጨርሽና ቢ። አሁን እኮ ለሚሰማና ለሚያይ ሰው እኔን ክፉ ለማስባል ነው አይደለ? ጉረሹ እያልኩሽ ነው።
እማዬ እባክሽ ጉራሹ ያልኩሽ ነው። ህልም መጫወቻ አይደለም አንቺ። ያሬድ አንተ ያሬድ ተነስ እንጂ ምን ሆነሃል? አቤት እማዬ። ትምህርት ቤት ረፈደብህ አትሄድም እንዴ? እማዬ ዛሬ እኮ በዓል ነው፣ ትምህርት የለንም። ትቀልዳለህ? ዛሬ ደግሞ የምን በዓል ነው ያለው? ዛሬ እኮ ዓመት ሰኞ ነው፣ ትምህርት የለንም። በላት ቀልድ፣ አሁን ይረፍድብሃል። ይልቅ ተነስና ቶሎ በጊዜ ሂድ። ትምህርት ቤት እኮ የአሳይመንት መዋጮ አምጥታ ብለናል። በሄድም ደግሞ አስተማሪው ያባረረኛል። አሳይመንት መዋጮ ነው ያልከው? በል እኔ መሄዱ ይቅርብኝ። አንተ ተነስና ሂድ። ይኸው እንካችን ብር ያዝና ተነስ። አይሆንም እማዬ፣ አንቺ እኮ ይሄን ብር ይዘሽ ሄደሽ ከቀናሽ ለወር የሚሆን ገቢ እናገኛለን። ግን ደግሞ ይሄንን ይዤ ከሄድኩኝ 1 ወር ሙሉ ጾማችንን ውለን ልናድር። ታዲያ ምን ማድረግ ይሻላል ብለህ ነው? ይኸውልሽ እማዬ፣ አንቺ እሱን ገንዘብ ሂጂና ከቀናን ለወር የሚሆን የሆነ ነገር ይዘሽ ትመጫለሽ። እኔ ደግሞ ስትመለሺ ቆንጆ ቡና ፍልቼ እጠብቅሻለሁ። በል እሺ ተነስ። እዚሁ ተኝተህ እንዳይረፍድብህ ቤቱን አጸዳዳና ስራህን ሰራራ። እኔ እንደሆነ አልቆይም፣ አሁን ነው የምመጣው። እሺ ነግሬሃለሁ ያሬድ፣ ተነስ ብያለሁ። እሺ ይቅናሽ፣ እወድሻለሁ። እኔም እወድሃለሁ የኔ ልጅ። በል ተነስ፣ ቻው። እማዬ እደርስልሻለሁ። እሺ እንደዚህ ሆነን መቼም አንቀርም። አልፎልንም ደግሞ እንደ ታሪክ እናወራዋለን። እደርስልሻለሁ እማዬ። ሰላም፣ ያሬድ እባላለሁ። ዛሬ የማታናግሪኝ ከሆነ እዚቹ ጋር ነው ቆሜ የማድረው። ደግሞ ትቶ ሰልችቶ ይሄዳል ብለሽ የምታስቢ ከሆነ አልሄድም። በእናትህ ሰው ካየን ጥሩ አይመጣም። ከዚህ ጋር ሂድ። ወተሽ ሰላም ካላልሽኝ አልሄድም። ከዚህ እየነገርኩህ እኮ ነው። ሂድ በቃ፣ ታስገድለኛለህ። ወተሽ ሰላም ካላልሽኝ አልሄድም። ያሬድ እባላለሁ። እሺ ሰላም። በቃ ሂድ። ከማንም ጋር እንዳወራ አይፈቀድልኝም። እሺ ቻው። አታስቢ፣ በሩን እኮ ከውስጥ ዘግቼዋለሁ። ቢሆንም በቃ ቻው። እሺ ቻው። እማዬ ምን ሆነሽ ነው? ምንድነው የሚያስለቅስሽ? ልጅ አባትክ
አባዬ ምን ሆነ? ንገሪኝ አባዬ። ልጅ ከስራ ከወጣ 3 ወር ሆኗል አለች። እንግዲህ ምን እንሆን? ምን? ለምን? እንዴት እማዬ? እንጃ መልቀቂያ አስገብቶ ከወጣ ቆያሉን እኮ 3 ወር ሆኖታል አለች። እንዴት? ምንም ሳይነግረን? አቤት ጉዳችን! ልጄ ምንድን ነው የምንሆነው? እንግዲህ ምንድን ነው የሚወጣን? አይደለም እማዬ፣ ምናልባት የሆነ ነገር አጋጥሞት ለእኛ መንገር ከብዶት ይሆናል። ግድ የለም እማዬ፣ መጥቶ ይነግረናል። አንተ እንዳልክ ይሆንልክ። ያደርገዋል እማዬ። እባክሽ አታልቅሽ፣ እባክሽ እማዬ አታልቅሽ። እኔ ምን ላድርግህ ታዲያ? እማዬ በእናትሽ አታልቅሽ፣ እኔንም ወደ አታስብሽ። ግራ ቢገባኝ እኮ ነው ልጄ። ምን ውስጥ ታለው? እማዬ በእናትሽ ዝም በይ አታልቅሽ። እማዬ በእናትሽ አላለቅስም። እሺ እማ ምንድን ነው? አይ ምንድን ነው? ተናገሪ። ምንም አይደለም። ተይው በቃ። ለምንድን ነው የማትነግሪኝ? ምንድን ነው የሆንሽው? እሺ እነግርሻለሁ። ፔሬድ መጣ። ምን መጣ? ፔሬድ መጣ። ጨምላቃ እና ምን አጨማልቅሻል? ማለዳ ፀሐይ ስትወጣ ደማምቃ ከእንቅልፌ ድንገት ባነኝ ስነቃ አምላኬን ሰላም አውለኝ እላለሁ ዘወትር ስሙን ሳነሳ ውላለሁ ተመስገን ብዬ አድራለሁ። እንዴ አንተ ደግሞ እዚህ ምን ትሰራለህ? እንዴት ገባ? የቮካሉን ድምፅ ሰምቼ እኮ ነው የመጣሁት። እንዴ ቆይ ሰው ቢያየንስ? እማዬስ ብትመጣ? በቃ አሁን ውጣልኝ። አይዞሽ አትፍሪ፣ በሩን ከውስጥ ዘግቼዋለሁ። ቆይ ግን አንቺ ውጭ ወጥቶ አየር ማግኘት አይናፍቅሽ? ቢያምረኝስ ምን አመጣለሁ? ካማረሽማ መውጣት ነው። ለምን ይዤሽ አልወጣም? ኧረ እማዬ ትገለኛለች። እኔ አልፈልግም። ለምን? እማዬ ከማንም ጋር እንድገናኝ አትፈልግም። ሰዎች ጎዱሻል ትለኛለች። እሷ ግን ያልገባት ነገር ብቸኝነት ቀድሞ ሊገለኝ መሆኑ ነው። ቆይ ማታ ማታ ለምንድን ነው የምትጮይው? ምንም ዝም ብዬ ነው። በትንሹ በትልቁም ስለሚከፋኝ ነው። ቆይ ግን ትምህርት አትማሪ? መማርማ የርቀት እማራለሁ። አንተስ ትማራለህ? እኔማ እማራለሁ። ያው ሰሞኑን አልገባውም እንጂ እማራለሁ። ታድለ። እኔም አንድ ቀን ትምህርት ቤት ሄጄ እማር ይሆናል። ትማሪያለሽ። እንደውም እናትሽ እናስፈቅዳቸውና አንዳንዴ ወደ ውጭ ይዤ እሄዳለሁ። አይ ምንም ነገር እንዳትላት አልፈልግም። በቃ እንደውም አሁን ውጣልኝ። ቻው። እሺ በቃ ኦኬ፣ ቀልዴ ነው። እሺ እናትሽን ግን ለምንድን ነው ይሄን ያህል የምትፈሪያት? እኔ አልፈራም።
ከዛ ከብስብስ ደሃ ጋር ያወራሻትን አንድ ነገር ሳታስቀሪ አንድ በአንድ ትነግሪኛለሽ። አይ ብለሽ የምትይ ከሆነ ደግሞ በዚህ በፈላዋ ንፍሮ ነው የማደርግሽ። ቆይ እናንተ ሰዎች ግን ስንት ጊዜ የሚነገራችሁ? ከዚህ በፊት አስጠንቅቄሽ አልነበረ? አስጠንቅቀሽና ልጅ አይደለ ተሳስቶ ነው። እባክሽ ይቅር በይው። ይኸውልሽ አሁን ወሬ አልፈልግም። ቅራቅቦሽን ሰብስቢና ያለብሽን ዕዳ ከፍለሽ ከዚህ ከቤት ውልቅ ብለሽ ውጭ ነኝ። እባክሽን ለምንሽ ይቅር በይው እባክሽን። ከዚህ ከወጣን መውደቂያ የለን። እባክሽን ለነፍስ ብለሽ ይቅር በይ። ታዲያ ለምን እንደ ድህነትሽ ልጅሽና አመልሽን ሰብስበሽ አትቀመጭም ነበር? እሺ እቀመጣለሁ። ከዚህ በኋላ ሁለተኛ አይለመደን። አሁን ልጅሽ የታል? አለ ግን ያሬድ በስራው አፍሯል። እባክሽን ይቅር በይን፣ አጥፍተናል። ለልጅሽም ንገሪው፣ ድሃ ድህነቱን አውቆ ሰብሰብ ብሎ ሲቀመጥ ነው የሚያምርበት። ሴት ከማሯቱ በፊት መጀመሪያ ሆዱን ይሙላ። እሺ እነግረዋለሁ። አንቺ ብቻ ይቅር በይው። ይኸውልሽ ለአሁን ይቅርታ አድርጌልሻለሁ። ከዚህ በኋላ ግን አይማረኝ። ይኸውልሽ አሁን ከዛ ከብስብስ ደሃ ጋር ያወራሻትን አንድ ነገር ሳታስቀሪ አንድ በአንድ ትነግሪኛለሽ። አይ ብለሽ የምትይ ከሆነ ደግሞ በዚህ በፈላዋ ንፍሮ ነው የማደርግሽ። እሺ እማዬ እነግርሻለሁ። ስለ ትምህርት ብቻ እኮ ነው ያወራነው፣ ሌላ ምንም ያወራነው ነገር የለም። እና እኔ ምን መማር እንደምፈልግ በቃ በቃ። እሺ ከዛ መርማሪ ተብዬው ጋርስ ምንድን ነው ያወራችሁት? እሱ ደግሞ ስለ አባቴ አሟሟት ጠየቀኝ። ከዛ ደግሞ እኔ አደጋ እንደሆነ ነገርኩት። ከዛ አንቺ እንዴት ልታውቂ ቻልሽ ሲለኝ ጩኸት ሰምቼ ወደ ቤት ስገባ አባዬ ሳሎን ላይ ወድቆ አየሁት ብዬ ነገርኩት። እውነቴን ነው እማዬ፣ እባክሽን ፍቺ። እሺ እሱን ልመንሽ። እኔስ ምን ሆኜ ታመምኩ አልሽው? እኔ አባቴ መሬት ወድቆ ሳየው ደንግጬ ነው በዛ ምክንያት የታመምኩትን ያልኩት። እውነቴን ነው እማዬ፣ እባክሽን። ይኸውልሽ አሁን የነገርሽኝ ነገር አንድ ነገር ውሸት ሆኖ ባገኘው ይሄን የፈላው ሀሳ አሲድ ነው ፈዳባሽ። ገባሽ? እባክሽን ፍቺኝ እማዬ። እንደዛ ነው ይሻልሽ። ነግሬሻለሁ። አንድ ውሸት ባገኝብሽ እኔን አያድርግኝ። እማዬ ይቅርታሽ፣ እኔ ነኝ ያሰደብኩሽ። አንተ ምን አደረክ ልጅ? እኔ ነኝ አንተን እዚህ ሁሉ ነገር ውስጥ የከተትኩክ። ሁለተኛ አይደገምም። ግን ቆይ እማዬ፣ እዚህ ሁሉ ስቃይ ውስጥ ከምንገባ ለምን ለአባዬ ደውለሽለት ሁሉንም ነገር መጥቶ ያስተካክልልን? አባትህ ቢመቸው ኖሮ ጨክኖ ይጠፋል ብለህ ነው? እና እንደወለታ ወይ ደግሞ የሚሰራበትን አፈላልገን ሄደን እንጠይቀው። ያሬድ እስቲ ቆይ ትንሽ ታገስ። እስከ መቼ ነው የምንታገሰው እማዬ? ካልሆነ በቃ እኔ ልደውልለት። ያሬድ እባክህን ስማኝ፣ በቃ አትደውል። ከደወልኩም እኔ ራሴ እደውልለታለሁ። እማዬ እዚህ ሁሉ ችግርና ስቃይ ውስጥ ሆነን አባዬ ጋር መደወሉ እንደ ትልቅ ስራ ለምንድን ነው የምታየው? አባትህን ከኔ የተሻለ አታውቀውም። ሲበዛ ጭንቀት አይችልም። እማዬ
እኔ ምንም አልገባኝም። አባዬ ጋር መደወሉ ለምንድን ነው ለትልቅ ስራ እያየሻለሽ? እሺ ቆይ በቃ እኔ ልደውልለት እንደው። ሆኖም ለጊዜው ጥሪ አይቀበልም። ሶሪ the subscriber's phone you've dialed is አይሰራም ስልኩ። እሺ የጓደኛው ወይም ደግሞ የቅርብ አለቃው ስልክ የለም? በቃ ዳሬዲ እንተው አልኩ አይደለም። ሲሰራ እንደውልለታለን። እኔ ራሴ አስታውሽ እደውላለሁ። እማ እንደውልለት የጓደኞቹን ስልክ ፈልግ። እኔ ማንንም ስልክ አላውቅም። እዛን ቀን ሶፋ ላይ ቁጭ ብለህ ሳይ ልቤ ስንጥቅ ነበር ያለኩ። ለዚህ ነው እንደ ነብር ተቆጥተሽ ይወጣልኝ ከቤቴ ምናምን አልሽ። ከዘር ስትፈልግ እኔን ለብቼ ልታናግራት ነግረኝ ትችላለህ። እውነት ለመናገር በጣም ተናድጄ ነበር። እኔ ልጄን ስለ አባቷ ሞት የሚያነሳባት ሰው ጠላቴ ነው የሚመስለው። እርግጥ የልጅ ነገር ይገባኛል። እኔ ምን አወራችሁ የዛን ቀን? ማለት የምትፈልገውን መረጃ አገኘ? አንቺ ከነገርሽኝ ምንም የተለየ ነገር አልሰማሁም፣ ግን የሚያሳዝን አጋጣሚ እንደሆነ ነው የተረዳሁት። በጣም አሳዛኝ አጋጣሚ ነበር። በጣም ልብ የሚነካ በቃ እባክሽ አሁን ጊዜያችን በሚያሳዝን እሺ ልጅህ እያስጨነቀኝ ነው። እኔ ምን ልበለው? ሰሞኑን ካልደወልኩለት እያለ ሲጨቀጭቀኝ ነው የከረመው። ችግር ውስጥ መሆናችንን አትነግሪውም ወይ እያለ እኔን ነው እየወቀሰኝ ያለው እኮ። አታስቢ፣ ታዩ ሲመቸኝ እኔ ቀስ ብዬ አስረዳዋለሁ። ትሰማኛለህ? 3 ወር ከምናምን ኪራያችንን አልከፈልኩም። ቀለባችንም እያለቀ ነው። እሺ እኔ ምን ላድርግ? እና እኔ ምን ማድረግ እችላለሁ? ደጋግሜ ነገርኩሽ እኮ ነገሮች ከአቅሜ በላይ ሆነው ነው። ቆይ እሺ ምን አድርጌ ነው? ምን በድዬ ነው በእኔና በልጅ ላይ ይህን ሁሉ በደል የፈጸምከው? ቆይ ምንድን ነው ያስገባሁህ? ከኔ ያጣኸው ከሱ ያገኘው ነገር ምንድን ነው? ይሄ ሁሉ በደል በእኔና በልጅ ላይ የምትፈጽመው? ነገርኩሽ፣ አጋጣሚ ነው። ሁሉንም ነገር አስቤ ያደረኩት ነገር አይደለም። ቢያንስ እንኳን አሁን ከገባንበት ችግር የምንወጣበትን ነገር አድርግልን። ልጅ ምን ያህል በአንተ እንደሚተማመን አታውቅም? አውቃለሁ፣ ግን በጣም አዝናለሁ። እማዬ ምንድን ነው እማዬ? አከራዋ ተናገረችሽ እንዴ? አይ ምንም አልሆንኩም፣ ዝም ብዬ ነው። እማዬ እንዲህ ስቅስቅ ብለሽ እያለቀስሽ ነው እንዴ ዝም ብዬ የምትይኝ? አንተ ደግሞ አንዳንዴም እኮ ከመሬት ተነስቶ ሆድ ይብሳል። እሺ አላስጨንቅሽም፣ በቃ አባዬ ደወለ እንዴ? ደውዬለት ነበር ግን ኔትወርኩ በጣም አስቸገረኝ። እሺ በቃ አንድ ላይ እንደውለታለን። ብታይ ደግሞ በጣም ናፍቆኛል። እሺ ችግር የለውም፣ እኔ ራሴ ደውልለታለሁ።
ይኸውልሽ የአንቺ ኃላፊነት እችን ሽባ ልጅ ከማንም እንዳትገናኝ ከቤት እንዳትወጣ አድርገሽ መንከባከብ ነው። ገባሽ አይደል? አዎ በደንብ ገብቶኛል። መርፌ መውጋት ትቻለሽ አይደለ? አዎ እችላለሁ። በጣም ጥሩ። ስለዚህ ሰዓቷ ሲደርስ ጠብቀሽ መድኃኒቷን መውጋት ነው። ሌላው ደግሞ አንድ እዚህ ግቢ ውስጥ ቂጡን ያልጣለ አንድ ዱርዬ ደሃ አለ። ከእሱ ጋር በፍጹም እንዳትገናኝ። ቀይም ብቻ ነው የምታደርጊልኝ። እሺ እንዳልሽኝ ያደርጋለሁ። እሺ እሺ መቼ ነው ለልጁ እውነቱን የምትነግረው? ትንሽ ጊዜ ስጪኝ። እሺ ለእኔ ችግር የለው። እኔ ሁሉንም ነገር ችዬ ዝም ያልኩት ለልጅ አይምሮ ብዬ ነው። በሆነ መንገድ ግን እውነታውን የደረሰበት እንደሆነ አንተ ላይ ያለውን እምነት አመድ ነው የሚሆነው። ነገሮችን ላስተካከል አልኩሽ እኮ። ነግሬሃለሁ። እኔስ ቆርጦልኛል። ለሱ ግን እውነታውን ንገረው። የቱን እውነት ነው የሚነግረኝ? እማዬ አባዬ ነው አይደል? ኧረ አይደለም፣ ለአባትህ ጓደኛ ነው የደወልኩት። ውሸትሽን ነው። አባዬ ነው አይደል? የትኛውን እውነት ነው የሚነግረኝ? ደውዬ ነው ለአባትህ ጓደኛ መልእክት እንዲነግርልኝ። የትኛውን እውነት ነው እሺ እሱ የሚነግረው? በቃ በጣም እንደተቸገረና እንዲረዳን እንዲነግረው ነው ያደረኩት። አላምንሽም እማዬ። የሆነ የደበቅሽ ነገር አለ። ያሬድ ምንም አልደበቅኩም። መስሎህ ነው? አይመስለኝም እማዬ። አንቺን በደንብ ነው የማውቅሽ። የሆነ ለመሸፈን የፈለግሽው ነገር ምንድን ነው የምሸፍነው? እንግዲህ ነገርኩህ አይደል ያሬድ? ከዚህ በላይ አታስጨንቀኝ። ወደ ልትሄድ የክላስ ልጅ ጋር ዕቃ ተቀብዬ ልመጣ። እሺ ኧረ እኔ በቃኝ። በቃ እንዴ መቼ በላሽና ነው የሚበቃሽ? በይ እንጂ በቃኝ። ከዚህ በላይ ነው አልበላም። እንዴ እቺንማ ያዥ ሚስጥር፣ እቺን ብቻ በቃ ሌላ አላጉርስሽ። ምን ይናት እቺ መጨረሻ ነው። እንዴ ምን ነው አመመሽ እንዴ? አይ ምንም ዝም ብዬ ነው። ሚስጥርዬ ዝም ተብሎማ አይለቀስም። ምንድን ነው የሆንሽው? የተሰማሽን ነገር ለኔ መናገር ትችያለሽ። ምን አለ
እማዬን በፍቅር ልክ እንዳንቺ እንደዚህ ብታጎርሰኝ ብዬ እኮ ተመኘቻለሁ። ወይዘሮ ሙሉ አጉርሰውኝ አያውቁም እንዳትኝ ብቻ። አዎ ከአባቴ ሞት በኋላ እማዬ ብዙ ነገሯ ተቀያይሯል። ቁጣዋ፣ ቅጣቷ፣ ብቻ ሁሉም ነገር ነው የሚያስፈራው። አባትሽ ድንገት ነው እንዲያረፉት? አዎ አባዬ ድንገት ነው እዚህ ሳልሎ ነው ወድቆ የሞተው። እና አንቺም እንደዚህ የሆንሽው ከዛ በኋላ ነው? አዎ ከዛ በኋላ ነው ሁሉም ነገር የተመሰቃቀለ። አይዞሽ የኔ እናት አይዞሽ። እሺ አይዞሽ፣ በቃ አታልቅሽ። አይዞሽ የመርፌሽ ሰዓት ደርሷል መሰለኝ። መጣሁ። ማይ ለምሳችን እንጀራ ሽሮ ይዤ መጣሁ። ከየት ነው የመጣው? ከባለ ሱቁ ተበደርኩት ዱቤ ይዤ መጣሁ። አትዋሻለች። ባለ ሱቁማ ያለብሽን ዱቤ ካልከፈልሽ አልሰጥሽም ብዬ ደግሞ አንተ የኔ ልጅ መሆንን ያውቅ። እዚህ ሰፈር ያለው ሱቅ መስሎሽ ነው? እና ሌላ ሱቅ አለ እዚህ ሰፈር? እዛ ትምህርት ቤት እኮ አካባቢ ላይ አንድ ባለ ሱቅ አለ፣ ደንበኛችን መንገዱ ዳር። እንደውም ሌላ ጊዜ የፈለከው እቃ ካለ መተውሰድ ብሎኛል። ይሁንልክ። እሺ በቃ ምሳሌ ስራና እንብላ። አቤት አቤት ነው። የምን ዱቄት ነው? ዱቄት? አረ ምንም የለም። ተሸክመህ ነው አይደለ ብሩን አግኝተህ የመጣው? ኧረ አይደለም። አሁን ማይ ምን ላድርግ እንጂ አማራጭ አጣሁ። ምንም አማራጭ የለንም። አባዬም ዝም አለ። አንቺም ደውይለት ስልሽ ሁልጊዜ ምክንያት እየፈለግሽ ዝም ትይኛለሽ። ታዲያ እኔ ምን ላድርግ? ምንም አታድርግ ልጅ፣ እኔ አስተካክላለሁ ሁሉንም ነገር። በቃ አሁን ልስራ። እሺ ቆይ አባትሽ ሲወድቁ ቤት ውስጥ ማንም ሰው አልነበረም? አዎ እማዬም ስራ ነበረች። እኔም ከትምህርት ቤት ስመለስ ነው አባዬን ወድቆ ያገኘሁት። ከዛስ? ከዛ እስከ ዛሬ ያልተገለጠልኝ ነገር ከጀርባ የሆነ ነገር እንደመታኝ ተሰማኝ። ከዛ ወደኩኝ። ስለዚህ ቤት ውስጥ የሆነ ሰው ነበረ ማለት ነው? እኔ እንጃ አላውቅም። ምናልባት እንደዛ የተሰማኝ ድንጋጤም ሊሆን ይችላል። እና ከወደቅሽበት ማን ያነሳሽ? ስነሳ ቤት ውስጥ ብዙ ሰው ነበር። እማዬም ነበረች፣ ጎረቤቶችም ተሰብስበው ነበር። እና አባትሽን ሰው የገደለው ይመስልሻል? እንጃ ምንም አላውቅም። ወይኔ ልጅ ገና በልጅነቱ ህይወቱን አመረርኩበት። ወይኔ አምላኬ እባክህ ለሰው አሳልፍ አትስጥ። እባክህ ጌታ ሆይ ድረስልን። በቃችሁ በለን እስቲ አምላኬ።
ነገ ትምህርት ቤት አልሄድም፣ እቀራለሁ። እማዬ ጋር የሆነ የተደበቀ ነገር እንዳለ ይሰማኛል። አባዬ የሆነ ነገር እንደሆነ ይሰማኛል። ስለዚህ ይህን ነገር ማጣራት አለብኝ። እቀራለሁ በትምህርት ቤት። ብርቱካን ብርቱካን፣ አቤት። ነይ እስቲ አንዴ። አቤት። ሚስጥር የት ነች? መኝታ ቤት ነች። ተኝታለች? አይ አልተኛችም፣ ግን አሁን የገባችው። እኔ የምልሽ ምን የነገረችሽ ነገር አለ? ከአባቷ ሞት በኋላ እርሱ መቀየሩትን። ሌላስ? ሌላ ደግሞ አባቷን በጣም እንደምትወደው። ቀጥይ። ያው የአባቷ ሞት ድንገተኛ አደጋ እንዳልሆነ እንደምትጠረጥር ነግራኛለች። እና በምንድን ነው የሞተው አለችሽ? ይሄ ነው አላለችኝም፣ ግን ከትምህርት ቤት ስትመጣ አባቷ ወድቆ እንዳገኘችውና የሆነ ነገር ማጅራቷን የመታት አይነት ስሜት እንደተሰማት ነው የነገረች። ማጅራቷን የተመታች አይነት? እሺ ሌላስ? ሌላ ሌላ ምንም አልነገረችኝም። በቃ እሺ ሂጂ አንቺ ወደ ስራሽ። በጣም ጥሩ። ከዚህ በኋላ ትንሽ ሚስጥር ራሴን ችዬ መንቀሳቀስ እችላለሁ ብለሽ የለ? በይሄ እንዳባወርደሽ ቢ ከዛ በኋላ ፈቅድልሻለሁ። በራሴን ችዬ እንቀሳቀሳለሁ ብለሽ የለ? ውረጂ። አየሽ አንቺ ማለት ይሄ ነሽ። አትችይም። ይኸውልሽ ይሄን ዳቦ ከዚህ ላይ አንስተሽ ካላወረድሽ ምግብ የሚባል ነገር አታገኝም። ወደ ልትሄድ ነው? የምትሄድበት ቦታ አለ? እያናገርኩ እኮ ነው። ደህና ዋይ። የት ነው ደህና ዋይ? እያናገርኩ አይደል እንዴ? እማዬ ለምንድን ነው የማትይኝ? ቆይ እስከ መቼ ነው የምትዘጋኝ? ሳምንት፣ ወር፣ አመት ወይስ ሳንነጋገር እድሜ ልክ ልንኖር ነው? እማዬ ለምንድን ነው የማትይኝ? አልታውቅም። እናትህ እኮ ነኝ። እናቴ የሆንሽ እንደሆነ
ሁሉም ነገር መዋሸት አለብሽ ማለት ነው? መቼ ዋሸሁክ? ሰምኛለሽ እማዬ፣ እንደ ልጅነቴ ባያጅቡ እያስፈራራሽ እንደምትዋሽኝ አይነት ውሸት መስማት አልፈልግም ካንቺ። አንተ ልጅ የምትናገረው ንግግር እያሰብክ ተናገር። ደህና ወይ? የት ልትሄድ ነው? አናግረኝ እንጂ። እውነቱን ልትነግሪኝ ነው? ያሬድ ለምን አትረዳኝም? ጊዜው ሲደርስ እውነቱን እነግርሃለሁ። ዛሬ ለምን አትነግሪኝ? ልጄ እባክህ ከዚህ በላይ አታሳዝነኝ። እውነቱን ንገሪኝ ስልሽ አትናገሪም። ዝም ስልሽ ደግሞ ካላዋራኝ ያለሽ እንዴ? እኔ ምን ልሁን? ይኸውልህ እኔ ልጅ የደህና ወይ? የትኛውን ብነግርህ ነው የምታዳምጥ? ምንስ ብነግርህ ነው የምትረዳኝ? እኔንስ ለምን ታስጨንቀኛለህ? ልጅ ብርቱካን፣ ብርቱካን! አቤት። አንዴ ነኝ። አቤት እቴ። አካውንትሽን ንገሪኝና የአንድ ወር ደሞዝሽን ትራንስፈር ላድርግልሽ። እንዴ ምን አደረኩትዬ? ያጠፋሁት ጥፋት አለ እንዴ? አይ የሰራሽው ስህተት እንኳን የለም። ሳስበው እዚህ ቤት አታስፈልጊም አንቺ። ልጅቷም ደግሞ ነገሮቿን ራሷን ችላ ማድረግ መልመድ መቻል አለባት። ግድ የለሽም እትዬ፣ ለአንቺም እኮ አስፈልግሻለሁ። በደንብ አስቢበት። በደንብ አስቤበታለሁ። አሁን እቃሽን ሰብስቢና ውጪ። እውነትሽን ነው እትዬ። ያጠፋሁት ነገር ካለ እኮ አስተካክላለሁ። እባክሽ ይቅር በይኝ እባክሽ እትዬ። ተነሽ አንቺ፣ እቃሽን ሰብስቢና ውጪ። ተነሽ አንቺ፣ አታስኮንኝ። ይቅርታ አድርገሽልኝ አንድ ድል ካልሰጠሽኝ አልነሳም። አንቺ ተነሽልኝ አልኩሽ እኮ ተነሺ። እሺ ይቅር አልሽ? በቃ ተነሽ፣ ይቅር ብዬሻለሁ። አመሰግናለሁ እትዬ፣ እግዚአብሔር ይስጥልኝ። በቃ ተነሽ አልኩሽ እኮ። አመሰግናለሁ። አሁን ለጊዜ ወደ ስራሽ ተመልሰሻል። ነገር ግን የማስተካከላቸው ነገሮች ስላሉ ላልተወሰነ ጊዜ እዚህ ቤት ላይሽ አልፈልግም። እትዬ እኔ እኮ ሄጄም የማርፍበት ዘመድ የለኝም። የት ብዬ አርፋለሁ? እሱን እንጃልሽ። እኔ ግን ለተወሰነ ጊዜ እዚህ ቤት ላይሽ አልፈልግም። ነው ወይንስ ከነጭራሹ መባረር ነው የፈለግሽው? አይ ኧረ አይደለም እትዬ። እሺ በቃ እንዳልሽ ለጊዜው አንዱ ጋር አርፋለሁ። እሺ በቃ የኔ ህይወት እንደዚህ ሆነ። ወደ እኔ ህይወት የሚመጡ መልካም ነገሮች በሙሉ ልክ እንደ ጤዛ ናቸው። ጠዋት ታይቶ የሚጠፉ። ምናልባት ደግሞ ኮከቤ መልካም የምላቸውን ነገሮች ወደ ክፉ የመቀየር እጣ ፈንታ ይኖረው ይሆን? ብቻሽን እያወራሽ እንዴ? ያሬድ እዚህ እንሰራለን። ኧረ ሰው ይላል። ከዚህ ሂድ። ምንድን ነው የሚያስፈራሽ? እንዴ ማንም የለም እኮ። እባክህን ያሬድ፣ ለእኔም ለአንተም ጥሩ አይሆንም። ሂድ ከዚህ በቃ። ማንም የሚያይን ሰው እኮ የለም ሚስጥር። ያሬድ እየለመንኩ ነው፣ እባክህን ከዚህ ሂድ። አንቺ ጋር የመጣሁት እኮ ጨንቆኝና አዝኜ ነው። ቆይ እኔና አንቺ እንደ ጓደኛ ተደብቀን መገናኘት አንችልም? አይ ይቅርብን፣ እማዬ ትገለኛለች። እሺ እሄዳለሁ፣ አላስጨንቅሽም። ግን አንቺ ጋር የመጣሁት ማማክረው ሌላ ጓደኛ ወዳጅ ዘመድ ስለሌለኝ ለአንቺ ስነግርሽ ሁሉም ነገር ስለሚቀልልኝ እንጂ እንደዚህ በመታየታችን የሚደርስብንን አደጋ ሳላውቅ ቀርቼ ሳላስብ ቀርቼ አይደለም። ግን ጓደኝነታችን በፍርሃት ምክንያት እንዲቋረጥ ትፈልጊያለሽ? አልፈልግም። ግን እንደ ባለፈው ደግሞ ምንም ስህተት አልሰራም። እሺ እሺ። እና ግን ትምህርት ቤት አትሄድም እንዴ? ትምህርት ቤት ብሄድም ሀሳቤን ሰብስቤ ስለማልማር ቢቀር ይሻላል ብዬ ነው። እንዴ ለምን ሀሳብን መሰብሰብ አቃተ? እንዲሁ የቤተሰብ ጉዳይ ነው። ልትነግረኝ ትፈልጋለህ? አባቴ ከኛ ሌላ ትዳርና ልጅ አለው። በዛ ላይ ደግሞ እኛ ሳናውቅ
ስራ ቀይሮ ጥሎን ጠፍቷል። እውነትህን ነው? ግን እርግጠኛ ነህ? እኔ እንጃ አላውቅም። አንተ ቆይ ይሄንን እንዴት አወቅህ? መስሪያ ቤት ድረስ ሄጄ ሁሉንም ነገር አጣርቻለሁ። የሚያሳዝነው ደግሞ ይህን ያህል ጊዜ እማዬ እያወቀች ትጨነቅ ነበር። ለምን? ለአንተ ብዬ ነው ትለኛለች። ምናልባት እውነቱን ብትሰማ ትጎዳለህ ብለው ይሆን? እየፈለገው ቢሆን እኮ እውነቱን መስማት አይቀርም። የቀረው ቢቀር እንኳን አንድ ቀን እውነቱን ማወቅ አይቀርም። ግን እኮ የተፈጠረው ነገር ለእናትህም በጣም ከባድ ነው። ቢሆንም እውነቱን ልትነግረኝ ይገባ ነበር። አባቴ እኮ ለኔ ሁሉ ነገር ነበር። የኔ አባት ለኔ የታማኝነት፣ የጀግንነት፣ የጥንካሬ ምሳሌ ነበር። ምን ያደርጋል፣ በመጨረሻም ሁሉም ነገር ውሸት ሆኖ ቀረ። እኔም አባቴን በጣም ነበር የምወደው። ሳልጠግቦ ተለየኝ እንጂ እሱ ለማኩራት ብዬ ነበር እኮ ትምህርቴን ስጨርስ የትልቅ ድርጅት ኃላፊ መሆን ስፈልግ የነበረው። አባቴ መስሪያ ቤት መጥቶ ልጄን ጥሩልኝ ሲል ለሚያገኘው ሰው በሙሉ አባቱ ነኝ ልጄ ነው እያለ ሲያስተዋውቅ፣ ሲደሰት፣ በእኔ ፈገግ ሲል እሱን ማየት ነበር የምፈልገው። አይዞህ ያሬድ፣ ከዚህም የባሰ ብዙ ችግር ያለበት ሰው አለ። ይብዛ ሚነስም ሁሉም ሰው የራሱ ችግርና ስቃይ ያለበት። ልዩነቱ አንዱ ተሰብሮ ሲቀር ሌላው ደግሞ ችግሩን አሸንፎ ማለፍ ነው። ስለዚህ ያሬድ አንተም ጠንካራ በል። እሱስ ልክ ነሽ። ህይወት እኛ በምናስባት መንገድ ልትሆን አትችልም። ህይወት እንደምናስባት ብትሆን ኖሮማ እኔም የኔ ትወና ትምህርቴን እየተማርኩ ነበር። ተዋናይ ነው መሆን የምትፈልጊው? ነበር በለው። አሁንማ ምን ተስፋ አለው? ለምን ተስፋ የለውም ሚስጥር? እንዴት እንደሆንኩ ያየኸኝ። ተስፋ መቁረጥማ የለብሽም። አይ ያሬድ፣ የኔ ነገር ያበቃለት ነው። ምድር ላይ እኮ አበቃ የሚባል ነገር የለም። ነገ ጠዋት ቆንጆ ሕክምና አግኝተሽ ከዚህ ትነሻለሽ። እስከዛ ግን ራስሽን ማበርታት አለብሽ። ራስሽን በእውቀት መሙላት። ከዛ ነገሮች መስመር እየያዙ ይመጣሉ። ግን ከልብ ነው ወይስ ልታጽናናኝ ነው እየሞከርክ ያለኸው? ከልቤ ነው። ለምሳሌ ስለ ትወና ማንበብ ትችያለሽ። ከዛ ደግሞ የሕክምና ክትትልሽንም መጀመር ትችያለሽ። ሕክምናውማ እኮ ተስፋ የለውም። መድኃኒቱስ ለውጥ የለውም? የለውም። ለምን እንደምወስደው ራሱ እንጃ። እኔ ራሴ በጣም ነው ግራ የሚገባኝ። አይዞሽ፣ በፍጹም ተስፋ እንዳትቆርጪ። እንደውም እዚህ ቅርብ አካባቢ ትወና የሚያስተምራሉ። ለእናትሽ ንገሪያትና እኔ በየቀኑ አመላለስሻል። እናቴ ግን እሺ የምትል አይመስለኝም። እና እኔ ልጠይቅልሽ? እንዴ እማዬ የእኛን ግንኙነት እንደማትወደው እያወቅህ ሌላ ችግር ውስጥ ልገባ ነው? አንቺ መጠየቅ ፈርተሽ ነው? እምቢ አትልሽም። ይኸውልሽ ሄደሽ ጠይቂያት። እምቢ የምትልሽ ወይም ደግሞ ጥሩ ምላሽ ማሰጥሽ ከሆነ እኔ ጠይቃታለሁ። እሺ እሞክራለሁ። ደግሞ የማዬ መምጫ ሰዓት እየደረሰ ነው። በቃ መሄድ አለብህ። እሺ እሄዳለሁ። ስለወሮሽ በጣም ነው ደስ ያለኝ። እንዴት እንደቀለለኝ ብታይ። ቻው። እሺ ቻው። ያሬድ። አቤት። አንዴ አናግረኝ። ምን የምናወራው ነገር አለ? እባክህ ልጅ አንዴ አዳምጠኝ። ተይኝ እባክሽ። ያሬድ አባትህ እንደተወራበት አይነት ሰው አይደለም። አልገባኝም። በቃ ሌላ ሴት ወልዶ ሄዷል የተባለው ነገር ሁሉ ውሸት ነው። አሁንም ሌላ ተጨማሪ ውሸት ልጨምርልኝ ነው? ያሬድ አባትህ ሌላ አግብቷል የሚባለው ነገር ሁሉ ውሸት ነው። አባትህን የሚፈልጉ ሰዎች እኔ እናንተን ምክንያት አድርገው እንዳያጠምዱት የፈጠርነው ውሸት ነው። አልገባኝም። ቆይ ምንድን ነው እያልሽኝ ያለሽው?
እነማን ናቸው ሊያጠቁት የሚፈልጉት? ይኸውልህ የኔ ልጅ አባትህ ከመስሪያ ቤት ሰዎች ጋር በስራ ጉዳይ ተጣልቶ እነሱ ደግሞ በውሸት ሊያሳስሩት ይፈልጋሉ። አባትህ ደግሞ ለእኔና ለአንተ ያለውን ፍቅርና አክብሮት ታውቃለህ። ለዛ ብዬ ነው። እናማ አንተ ደውለህ እንድናገኘው የምትፈልግ ከሆነ እነሱ ደግሞ እኛን ተከታትለው እሱን ይይዙታል። ያ እንዳይሆን እንዳገባና እኛን እንደማይፈልገን እንዲያውቁ ወይም ደግሞ እንዲያስቡ ማድረጋችን ለሱም ሆነ ለኛ ደህንነት ብለን ነው። እንጂ አባዬ አላገባም አልወለደም። በፍጹም ውሸት ነው። እስቲ ያሬድ ይሙት በይ። ያሬድ ይሙት? ቆይ ሰዎቹ ለምንድን ነው የሚፈልጉት? ይኸውልህ ልጄ ሰዎቹ ከመስሪያ ቤት የሚሰሩበትን የሆነ ማሽን አሽሽተው አባት ላይ ሊያላክኩ ይፈልጋሉ። ይህ ጉዳይ እስኪጣራ ደግሞ አባት ዞር ማለት ስላለበት ነው ይህንን ነገር የፈጠረው። ግን አባዬ ወንጀል በፍጹም አባትን እያወቀው ወንጀለኛ አይደለም። እና መጀመሪያ ለምን አልነገርሽኝ? አይ ልጄ አንተ እንዳትጎዳብኝ እንዳትጨነቅ ብዬ እኮ ነው ሁሉን ነገር እኔ ተሸክሜው ዝም ያልኩት። አሁን እኮ ትልቅ ሰው ሆኛለሁማ። ለምንድን ነው ብቻሽን ስትጨነቂ የነበረው? ይኸውልህ ልጄ ቢሆንም ላስጨንቅህ አልፈልግም። እማዬ በቃ ይቅርታ አድርጊልኝ። ያለ ስራሽ ያስጨነቅኩሽ አይደል? ይቅርታ አድርጊልኝ። ችግር የለውም የኔ ልጅ ና ወደ እኔ። እወድሃለሁ። እሺ የኔ ልጅ። እኔም እወድሻለሁ። ግን እማዬ ከዚህ በኋላ በእኔና አንቺ መካከል ምንም መደባበቅ የሚባል ነገር መኖር የለበትም። እሺ ልጅ በል አሁን ቁጭ በል። የሚጣፍጥ ሽሮ እሰራለሁና በልተህ ትሄዳለህ። እሺ እንደውም እርቦኛል እማዬ። እሺ ላግዝሽ እማዬ? ኧረ እኔ እሰራለሁ ደግሞ ለዚች። እሺ በቃ ይቺን ደፍቼ ልምጣ። እሺ ቀስ እንዳይጥልክ። እኔ የምልሽ ሰራተኛው የት ሄደ ነው? ሰራተኛው ረፍት ሰጥቻለሁ፣ ግን ደግሞ ምንም እየተማመንኩባት አይደለም። ማለት የሆነ የሚያጠራጥር ነገር አየሽበት ነው? እንደዛ እንኳን ሳይሆን ትንሽ ሚስጥርን በጣም እየተንከባከበቻት ነው። ያዘነችላት እየተንከባከበቻት ሚስጥርን ነገ ደግሞ ሚስጥራችንን አደባባይ አውጥታ ታሰጣናለች ማለት ነው። ነገሮች እኮ ቶሎ ነው የሚገቡ።
አብሬሽ ስተኛ መርማሪ መሆኔን ዘነጋሽ መሰለኝ። ለምን አታባርሪያት? አባራት አስቤ ነበር፣ ግን ደግሞ ያው አንድ እድል ስጪኝ ብላ ስትለምነኝ አዘንኩላት እንዳትይኝ ብቻ። አዘኝላት አይደለም፣ ስትመለስ እጇ ላይ ካቴና የሚያስገባ ነገር አዘጋጅቼላታለሁ። ከምወድልሽ ነገሮች አንዱ ይሄ ጥንካሬሽ ነው። የት ልትሄድ ነው? እመለሳለሁ። የግድ ዛሬ መጨረስ ያለብኝ ስራ አለ። የሰራተኛውን ነገር ግን በጣም አስብበት። አታስብ፣ ለኔ ተው። አንቺ ማትረቢ ቅራቅም ቦሽ ሰብስቢና አሁንም ይሄን ዲቃላሽ ያዝነ ከዚህ ከቤት ሁሉ ቅብረሽ ውጪልኝ። ድምጽሽን ቀንሽና እናግሪ። ለምን ዲቃላሽ እንዳይሰማ? ሰሚኛለሽ? እንደውም አልወጣም። ምንድን ነው ያልሽው? እሺ እወጣለሁ፣ ግን ያንቺንና የመርማሪሽን የቤቱን ሚስጥር ዘርግፌው ነው የምወጣው። ቆይ አንቺ ምንድን ነው ስለዚህ የምታውቂው? አዎ ያንቺንና የመርማሪሽን ሚስጥር ደርሼበታለሁ። ከዚህ በኋላ እንኳን ልታስለቅቂኝ ያለኔ ፍቃድ በሬን ታንኳኪና ውርድ ከራስ ነግሬሻለሁ። ትሰሚኛለሽ? እያንዳንዱ ሚስጥርሽን ደርሼበታለሁ። ስለ ቤቱ ባለቤት ማንነት ልንገርሽ ወይንስ ነጥቀሽ ስላገባሽው ስለ ዶሮ ባልሽ ልንገርሽ? አንቺ ምንድን ነው የምታወሪው? እየሰለልሽኝ ነበር ማለት ነው እስካሁንም? የ30 ደቂቃ ጨዋታ ናት። ስለፈጣሪ ብለሽ ስለፈጣሪ እኔ እኮ በጣም ግርም ያለኝ ነገር እሷ እንዴት ስለ ባለቤትሽ ልታውቅ ቻለች? አላውቅም። ወይ ደግሞ ምናልባት ስናወራ ሰምታን ይሆናል። ወይ ጣጣ። እሺ ቆይ ምን እናድርጋት? ወይ ካልሆነ ትሸኝ እንዴ? እሷን እንኳን መሸኘት ቀላል አይመስለኝም። እንዴት? አንቺ ደግሞ ስንቱን ሸኝተን እንችለዋለን። እሺ ቆይ ታዲያ ወይ ሌላ መፍትሄ አለ? ለጊዜው የለኝም፣ ግን ታማለች አይደለ? እሺ አንቺ ግን በጣም መጠንቀቅ ይኖርብሻል። ያለብን በል እንጂ ብቻዬን ያወራሁ አስመሰልከው እኮ። እሺ አለቃ፣
ሁለታችንም መጠንቀቅ ይኖርብናል። ያው ሰሞኑን ክፍለ ሀገር ሄዳለሁ። ለምን? ባለፈው ምን ብዬ ነበር? የድሮ ባሌ መሬት መሸጥ አለብኝ። እና ታዲያ እሱ በልጅ ስም አይደለም እንዴ ያለው? ሞግዚቱ አይደለው እንዴ? ያው የሆነ መላ አላጣ እያዳፋውን ቢሆን በግድ አስፈርማታለሁ። እና ታዲያ ይሄን ያህል አንገብጋቢ ነው እንዴ? ምን ሆነሃል? የሚፈጠረው ነገር እኮ አይታወቅም። ያው ዘንድሮ ማን ይታመናል ብለህ ነው? ከአንቺ የምወድልሽ ምርጥ ነገር እኮ ይህን ነገሮችን ራቅ አድርገሽ የምታስቢበት ነገር። ሌላስ? መዘርዘር ከጀመርኩማ ዛሬ እዚቹ ማደሬ ነው። ተው እንጂ መጀመሪያማ የጀመርነውን ነገር እንጨርስ እንጂ። ሰሞኑን ሀሳብ በዝቶብን ሁለታችንም ከልባችን ልንደሰት አልቻልንም። ተው እንጂ ለመደሰት እኮ ገና በጣም ብዙ ጊዜ እኮ አለ። ከነገ ይልቅ ዛሬ አሁን መደሰት እንደሚበልጥብኝ ቆይ ስንት ጊዜ ነው የነገርኩሽ? በጣም ብዙ ጊዜ። እማዬ ትላንትና ከሙሉ ጋር ለምንድን ነበር ስትጨቃጨቁ የነበረው? ኧረ እባክህ ተዋት። ዝም ብላ ነው እሷ። ውሃ ምናምን አትድፉ ነው የምትለው። ያው ያከራይ ነገር ታውቀው የለ። እሺ እማዬ፣ ምግብ እኮ ሰርቼልሽ። እኔ አላሰኘኝም አልበላ። ውሰድ አንተ ብላ። እኔ እኮ አሁን በላሁ አልኩሽ። እስኪ እማዬ ምች በለኝ። አልበላህም አይደል? ውሸትህን ነው። እማዬ ደግሞ በልቻለሁ አልኩሽ አይደል እንዴ? አንዴ ጉርሽልኝ ቢያንስ። እኔ ይቅርብኝ። እኔ አላሰኘኝም አልኩህ አይደል? እሺ ካልሆነ በቃ ተነሽ ሐኪም ቤት እንሂድ። ደህና ነኝ እኮ አሁን። የሆነ ብርድ ነገር ነው መሰለኝ ቅስፍስፍ አድርጎ ይዞኛል። አሁን ባዝሊ ምናምን ቀባና ስተኛ ይተወኛል። ልጄ አትጨነቅ። እማዬ እንዲህ እያልሽ እኮ 3 ቀን አለፈሽ። ወይ ምግብ አትበይ ወይ አይሻለሽ። ስለዚህ ይኸውልሽ ዛሬውኑ ነው ወደ ሆስፒታል ልጅሽ የምሄደው። ሄደን ምን እንላቸዋለን? በቃ እንለምናቸዋለን። በልመና ይሆናል ብለህ ነው? አንዳንዴ ልጅ ትሆናለህ መሰለኝ። አሁን ደህና ነኝ። ተወሱን። ታዲያ እንደዚህ የተሰቃየሽ እጃችንን አጣጥፈን ቁጭ ማለት ነው የሚሻለው? ይተወኛል። ዛሬን እንየውና ዛሬ የማይሻለኝ ከሆነ ነገ እንሄዳለን። እማዬ ለአባዬ ልደውልለት እንዴ? አያይ ልጄ እሱን አታስጨንቀው። ዛሬ እንየውና ነገ እንሄዳለን። በቃ አታስጨንቀኝ። ለምንድን ነው የማሰማኝ አንተ? እሺ እማዬ ቆይ ሻይ ላፍላለሽ። እሺ እማዬ ወይ የስኳሩ እቃው አለቅልቀሹን እንጂ ስኳር የሚለውም ውሃ ብቻ ነው። አልቆ ነው ባዶ ሆነ። ተው ይቅር። ሲጀመር እኔ ምንም አልፈለግኩም። አንተ ከምትጨነቅ ብዬ ነው እኮ። እማዬ አሞሻል እኮ።
እሺ ቢያንስ ምግቡን ቢልኝ። ይቅርብኝ ልጄ፣ አንተ ብላ እኔ አላሰኘኝ። ይብቃኝ። ተውሻውንም አታፍላቱ። ብተኛና ባርፍ ይሻለኛል። ምን ሆነ ነው? ፊት ልክ አይደለም። እማዬ ተቆጣቻችሁ እንዴ? አረ ምንም አላለችም። የትወናውን ትምህርት ጠይቅሻት እንዴ? ምን አለች? አይ ይቅርብኝ፣ እኔ ትቼዋለሁ። ምን ማለት ነው ትቼዋለሁ ማለት? የልጅነት ህልሜ ነው ስትይኝ አልነበር እንዴ? ተው እባክህ። ጠይቀሻት እምቢ አለችሽ አይደል? እኮ ገብቶኛል። ጠይቀሻት ከዛ እምቢ አለች። አዎ ጠይቄያት ነበር። ሀሳቡን ማን ያመጣው ብላ አስታፋጥጠኝ አንተ እንደሆንክ ነግሬያት ነበር። እናንተ ጋር መታ ነበር አይደለ? ችግር ውስጥ ከተትኳችሁ። ኧረ አንቺ ምን አረግሽ? ከማዬ ጋር ሌላ ነገር መሰለኝ የሚያወሩት። በዚህ ጉዳይ ላይ ሊሆን ይችላል። አውቀኔ እንዳይከፋኝ ነው አይደል? ተናግራችኋለች። አይ ምንም አልተናገረችም። እስኪ እውነት በል። እውነት? እናትህ እንዴት ናቸው? እማዬን በጣም አሞብኛል እባክሽ። እኔ እንዳልጨነቅ ደህና እንደሆነች ታስመስላለች። በዛ ላይ ሆስፒታል እንዳልወስዳት እጃችን ላይ ምንም ገንዘብ የለም። ታዲያ ብር የምታገኝበት ምንም አይነት አማራጭ የለም? አባዬ ብር መላክ ካቆመ ጀምሮ ያልተበደር ነው ሰው የለም። ደግሞ እንደውል ስላት ምክንያት ነው የምትደረድርልኝ። እሱ ጋር መደውል አትፈልግም። እና ታዲያ ምን ልታደርግ ነው? እኔ እንጃ ሚስጥር አላውቅም፣ ግን በጣም አመሰግናለሁ። ለምን ያሬድ? ያው ጭንቀቴን ያለ ሀሳብ የማካፈለው ሰው ስላገኘው ነው። አንቺ እኮ የራስሽ ብዙ ችግር እያለብሽ የኔን ጭንቀት ስትሰሚ ነው የምትይው። በዛ ላይ ደግሞ ችግሮችን ያሉብኝን ነገሮች ለአንቺ ሳካፍልሽ በጣም ነው የሚቀልኝ። እኔም ካንተ ጋር ሳወራ እንደዛ ነው የሚሰማኝ። ሚስጥር እኔና አንቺ ግን ጓደኛሞች ነን አይደል? አዎ። ምን ነው? እንደዛ ከሆነ የሆነ ነገር ቃል እንድትገቢልኝ እፈልጋለሁ። ምን? ትወና የመማር ፍላጎትሽን መቼም እንደማትተይው ቃል ገቢልኝ። እሺ ቃል ግቢልኝ። እሺ በህይወት እስካለው ድረስ ሁለት ነገሮች ላይ ሳልደርስ አልሞትም፣ ቃል እገባለሁ። አንዱ ትወና ነው። እሺ ሁለተኛው? ሁለተኛው ደግሞ ትክክለኛውን አባቴን መሞት ማወቅ። አይዞሽ፣ እኔ በምችለው ሁሉ አግዝሻለሁ። እሺ ሚስጥር። አመሰግናለሁ ጓደኛዬ።
ስልኬን ልታረግ ወስደና እንትን እኮ ማይ ጓደኛዬ ጋር ትምህርት ቤት አሳይመንት እንዳለ ልጠይቀው ደውዬለት ነው። መቼም ሌላ ቦታ ደውላ አይደለም ማለት። አረ የት ደውላለሁ ማይ? ሌላ ቦታ ደውላ ከሆነ ብዬ ነው። አይ የት ደውላለሁ ብለሽ ነው ማይ? ትኩሳቱ ደግሞ ጠንክሮብሻል፣ ግለሻል እኮ ማይ። አይ ደህና ነኝ እንጂ ተኝቼ ስለተነሳው ነው መሰለኝ። አሁን እኮ ለቀቅ አድርጎኛል። አይ ማይ እንዲያው ለነገሩ ነው እንጂ እኮ ምንም አልለቀቀሽም። የሆነ ቦታ ደርሼ ልምጣ። የት ሄድ እንጂ? እዚሁ ቅርብ ነው እኮ ብዙ አርቅ። በልሽ እንዳትቆይ ታዲያ። እየበረርኩ ነው የምመጣው። እሺ አልቆይም። ነቃሽ እንዴ? እንዴት ብቻ መጣ? እማዬስ? ለስራ ክፍለ ሀገር ሄደች እኮ። እንዴት ሳትነግረኝ? ያው እኔው ራሴ ነገርኩሽ አይደል እንዴ? እዚያውም እኮ እኔን የላከችኝ አንቺን እንድጠብቅሽ ነበር። እኔ ጠባቂ አያስፈልገኝም። እርግጠኛ ነሽ? አዎ እርግጠኛ ነኝ። ጥሩ መለሳለሁ። ማን ነው? እኔ ነኝ። እንዴት አመሻችሁ? ሰላም ነው? ይግቡ። እንዴት አመሸሽ? አወቅሽኝ? ጎረቤት ነን እዚህ ሙሉ ጋር። አውቄሃለሁ። ምን ነው በማታ? አይ ሙሉ እኮ እስቲ እንዴት እንደሆነች አየት አድርጋት ና ብላኝ መጣሁ። አመሰግናለሁ። ደህና ነኝ።
ልጅሽ የለም እንዴ? ልጄ ወደ ሱቅ ወጣ ብሎ ነው። ኧረ ባይ ዘ ዌይ ልጅሽ በጣም ጥሩ ልጅ ነው። ጥሩ ልጅ ከፈጣሪ አይደለም የሚሰጠው? ለእኔም ስጦታዬ ነው። ባለቤትሽ ግን አንድም ቀን እዚህ መጥቶ አያውቅም አይደለም? አረ እዚህ አይመጣም እንጂ እኮ ይመጣል። አይ አንድም ቀን አይቼው አላውቅም ብዬ ነው። ይሆናል። ትቆያለህ እንዴ? እየመሸብህ ነው። ያው ከመጣው አይቀር ልጅሽንም እኮ ተዋውቄው ልሂድ ብዬ። ያው አንድ ግቢ አይደለም? ዛሬም ባይሆን ነገም ከነገ ወዲያም ትተዋወቃላችሁ። የት ይቀራል ብለህ ነው? እሱስ ልክ ነሽ። ልጅሽ ሱቅ ነው አይደለም ሄደ ያልሽኝ የነበረው? አዎ ወደ ሱቅ። ቆይ ላስተካክልልሽ መሰለኝ ትራሱን። ችግር የለውም። አይ እኔ ራሴ አስተካክለዋለሁ። ቆይ ግድ የለሽም። ቆይ ግድ የለሽም። አይ ቆይ ይኸውልሽ ግድ የለሽም። ቆይ ግድ የለሽም። እኔ ራሴ አስተካክለዋለሁ። ቆይ ትራሱን አምጣ። ቆይ ይኸውልሽ ትራሱን አምጣው እንጂ ምንድን ነው? ምን እያረክ ነው? እሺ ላድርግልሽ። እንደዚህ አየሽ? አመሰግናለሁ። እንደዚህ አረፍ በይ። በቃ ሂድ፣ ይመሽብሃል። እውነትሽን ነው። ያው መምጣቴ ካልቀረ እኮ ልጅሽን ልተዋወቀው ብዬ ነበር። ያው አንድ ግቢም አይደል ያለ ነው። ዛሬም ባይሆን ነገም ከነገ ወዲያም ቢሆን ትተዋወቃላችሁ። እሱስ ልክ ነሽ። እሺ እንግዲህ በቃ ልሂድ። ጨርሶ ይማርሽ። አሜን። አመሰግናለሁ። እሺ እንዳይመሽብክ። እሺ ደህና ደሩ። እንዴ ምን ሆነሽ ነው? ወደቅሽ እንዴ? ወድቄ አይደለም እና ወድቄ አይደለም። ዝም ብዬ
ለምንድን ነው እዛ የተቀመጥሽው ታዲያ? እንደዚህ ስለሚመቸኝ ነው። እነዚህ ሶፋ ላይ ተቀመጭ። ደግሞ እኮ ምንም ያስፈራ ነገር የለም። አይ እማዬ ሶፋ ላይ ስቀመጥ አትወድም። በተንፏቀቅሽበት እዚያ አትቀመጭ ትለኛለች። አሁን እኮ እሱ የለችም። ደግሞ በምንም ሁኔታ ልታውቃት ትችላለች። እንደው ይሄ ልጅ የት ገብቶ ይሆን? በዚህ በጨለማ ያለው ጥሩ እንደዚህ አመሸው ነው። ነይ አይዞሽ፣ አትፍሪ። እኔና አንቺ እኮ ከዚህ በኋላ ጓደኛሞች ነው የምንሆነው። ምን አይነት ጓደኛ? አንቺ ምን አይነት ጓደኛ ነው የሚመችሽ? እንጃ አስቤው አላውቅም። ነይ አይዞሽ፣ አትፍሪ። ነይ። አይ እራሴ እመጣለሁ። እሺ ግድ የለም ያዥኝ፣ ያዥኝ። ቆይ እንዲህ ላድርግና እንዲህ አድርጌ ይመርቅሽና ኦኬ። ቆይ እንዲህ ላድርግልሽ። ጎበስ። እንደው ልጄ ምን ሆኖ ይሆን? መኪና በልቶብኝ ይሆን ነው ወይስ አጋቾች ያገኙት? እንደው ምን ፈረደብኝ? ምን ነው አትወጣ ባልኩት ኖሮ እዚሁ ቤት ባስቀመጥኩት ይሻለኝ ነበር። እኔ ጥፋተኛ። ሲሄድ ዝም ባላልኩት ኖሮ ወይ መከራዬ። አንቺ ቀላል ትከብጃለሽ። ዳበላ በረሽ ሙቀት በሙቀት አንድ ጨዋታ ላይ ጨዋታሽ። ምን አይነት ጨዋታ? ባልና ሚስት። አባትና ልጅ ይሻላል። አንተ ደግሞ የማየ ባል አይደለ? አዎ እኝም አይደለሁምም። እርግጠኛ አይደለሁም። ታዲያ እርግጠኛ ባልሆንክበት ቦታ ላይ መቆም ጥሩ ነው? አንቺ በጣም አይደል እንዴ የምትናገሪው? ዝም ብለሽ ነው ቤት ውስጥ ቁጭ ያለሽው? በፊት መጽሐፍ አነብ ነበር። እማዬ ግን የባሰ ጭንቀት ይፈጥርብሻል ብላ እንዳናነብ ከልክላኝ። ሃይስኩል ገብተሻል? ሚኒስትሪን ተፈትኛለሁ።
መራመድ አትችይም እንጂ እኮ በጣም ቆንጆ ያልሽ ልጅ ነሽ። አመሰግናለሁ። ወንድ አግኝተሽ ያውቃል? ምን አይነት ጥያቄ ነው ይሄ? በጣም ቀላል ጥያቄ ነው። ለነገሩ የት አግኝቶሽ ይጠይቅሻል። አይዞሽ እስቲ ጣቶችሽ ከየት አባታቸው ነው የሚገቡት? አመሰግናለሁ። አይዞሽ አትፍሪ ያልኩሽ እኮ አንድ ጊዜ ለቀጣይ እባክህ ያስጨንቃል። አንዴ ደረት አንቺ ምንም አልተበቃቀም። ረፊ ያልኩሽ እባክህን በእናትህ በቃ አትንካኝ። ረፊ ያልኩሽ እባክህ ረፊ ያልኩሽ እኮ ስሚ። አላርፍም ካልሽማ ይኸውልሽ ቀላል ነገር ነው። እባክህ እንዴ አታርፊም? እሺ አትይም? እባክህን በፈጣሪው ነበር። ቀላል ነው። እሱን ሰብስቢ አይደል እንዴ ያልኩሽ እኔ እባክህን ሰብስቢ አይደለም ወይ ያልኩሽ? እባክህን ስለ ፈጣሪ ብለህ ተው። እረፊ። አታርፊም? እባክህን ስለ ፈጣሪ ብለህ በቃ ተወኝ። ስለ ፈጣሪ ብለህ በእናትህ ነው ያልሽኝ? እናትሽማ እናት እኮ እዚህ ውስጥ እሳትና ጭድ 11 ላይ አድርጋ እረፊ። ይኸውልሽ ብታውቂበት የሁሉ የሚያታግል ነገር አይደለም። እሺ እቺ እኮ የ30 ደቂቃ ጨዋታ ናት። ስለ ፈጣሪ ብለህ ይኸውልሽ ስለ ፈጣሪ